ሰላም እንዴት ናችሁልኝ? ራኬብ አለማየሁ ነኝ። ደማቅ ሰኞ ደማቅ ሳምንት ይሆንላችሁ እላለሁ። ዝግጅቱ ግን ደማቅ ሰኞ አይደለም። ስለ ደማቅ ሰኞ የምናወራበት አጠር ያለ ነገር ነው። ምናልባት ሰሞኑን ወደ ዩቲዩብ ቻናል ስራዬ ወደ ዩቲዩብ ቻናል መመለሴን ተከትሎ ጥያቄዎች እየጠየቃችሁ ነበር። ምን አይነት ኮንተንት ላይ መስራት እንዳለብኝ ለረጅም ጊዜ ሳስብ ነበር እያልኳችሁ ስለነበረ በርካቶች ደማቅ ሰኞ ይመለስ የሚል ጥያቄ እያነሱ ነበር። በእርግጥ ደማቅ ሰኞ በወቅቱ በጊዜው እኔም በጣም የምወደው የፕሮግራም ይዘት ነበረው። ፕሮግራሙ አላማው ሲጀመር ሰላም ብያችኋለሁ። ግን እንዴት ናችሁልኝ? በመላው ዓለም የምትገኙ ውድ የዩቲዩብ ቻናል ቤተሰቦች በሙሉ ወደ ደማቅ ሰኞ እንመለሳለን። ደማቅ ሰኞ ሲጀመር አላማው የነበረው እንግዲህ ብላክ መንዴይ የሚል ሀሳብ ዓለም አቀፋዊ ነው። ይሄ ሀሳብ የትም ቦታ ከቅዳሜና እሁድ እረፍት ወደ ትምህርትም ሆነ ወደ ስራ ሰዎች ሲመለሱ የመክበድ እንደ አዲስ ጭንቅ የሚል አይነት ነገር ስሜት ሁልጊዜ ይፈጠራል። ሁሉም ሰው ጋር የትኛውን ቦታ ላይ ነው እና ስራም ትምህርትም ከመጥላት አንጻር ሳይሆን በቃ ከእረፍት በኋላ ምናልባት የዓመት እረፍትም ወስደን ከሆነ 2 ቀን 3 ቀን በመሃል አርፈን ስንመለስ ስራ ላይ ራሱ ልክ አዲስ መስሪያ ቤት የምንቀጠር እስኪመስል ድረስ ክብድ ይለናል። በዓልም ማግስት ወደ ስራ መግባት ይሄ የተለመደ ነው። በተለይ አርብ በዓልማ ከሆነ ቅዳሜ እሁድ በቃ ሰኞ ዕለት በጣም ሩቅ ሆኖብን ሰኞ ጭል ያለ ክብድ የሚል ሰኞ ነው የሚሆንብን። ግን ያንን ሀሳብ እኔም ጋር ሁሉም ሰው ጋር ስላለ እስቲ ሀሳቡን ስሜቱን ለወጥ አድርገን ሰኞን በፖዚቲቭ ኤነርጂ ወይም በቀናነት ስሜት ተነቃቅተን እንጀምረው። ሰኞ ጥሩ ሲሆን ደግሞ ሳምንቱ ይበልጥ ጥሩ ይሆናል የሚል ሀሳብ ስለነበረ ወደ ደማቅ ሰኞ የሚል ዝግጅት ቀርጸን እየሰራን ነበረ። እንግዲህ ከሰሞኑን ወደ ዩቲዩብ መመለሴን አስመልክቶ በርካቶች ይመለስ ሲሉ ሲጠይቁኝ ነበርና እስቲ ስለ ደማቅ ሰኞ ትንሽ ነገር እናውራ ብዬ ሆነች ነገር ሀሳቦች ጥያቄዎች ይዤ መጥቻለሁ። ከተጠየኳቸው ጥያቄዎች መካከል የተወሰኑትን እና ግን በጥቅሉ ደማቅ ሰኞ ይጀመር አይጀመር የሚለው መጨረሻ ላይ እናወራበታለን። ግን ምን ነበር አላማው የሚለው ዋናው ነገር ማነቃቃት፣ ትንሽ የማሰቢያ እኔን ያሳሰበኝ ራሴ ላይ የገጠመኝ ወይ ሰዎች ላይ የገጠመን አይነት የሀሳብ አለመግባባት፣ በስሜት አንዳችንን የምንጎዳበት እንደዚህ አይነት ነገሮችን እስቲ በንቃት እንየው እናስብበት የሚል አይነት ትንሽ ብልጭታ እንዲፈጥር፣ መነቃቃት ደግሞ ልክ ከኔ ችግር ከኔ ድክመት እናንተ እንድትማሩ አንዳንዴ የኔ ብቻ አይደለም ከሌሎች ሰዎች የምወስደው ሀሳብ ይኖራልና ያንን በጥሩ ስሜት ወደ እናንተ የሚያስከፋም የሚያሳዝንም እኛም ሁላችንም ሰዎች ላይ የምናደርገው እርስ በርስ የምንደራረጋቸው ነገሮች ናቸውና እንደዚህ አይነት ሀሳቦችን መጋራት ነበር አላማው እና ልምድና ተሞክሮ መለዋወጥ፣ ሞቲቬት መደራረግ፣ መነቃቃት ነው። ከኔ ብቻም አልነበረም፣ በርከት ያሉ እንግዶች ነበሩኝ። 2 ዓመት ያህል ይሄ ፕሮግራም ተከታታይነት ሄዷል። ሁልጊዜ በየሳምንቱ እኔ መምጣትም የለብኝም፣ ያው ሌሎች እንግዶችን መምጣት ነበረባቸው። ብዙ ሰዎችም ይጠይቁ ነበረ፣ እስቲ ሌሎች ደግሞ ጥሩ ተሞክሮ ያላቸውን ሰዎች ጋብዥልን ይሉ ነበርና ብዙ ሰዎች ጋብዣለሁ። የቤቲጂ መታ ነበረ፣ ሎዛ አበራ የራሷን ልምድና ተሞክሮ አጋርታለች። የጠብታ አምቡላንስ ባለቤት አቶ ክብረት፣ በጣም ብዙ ሰዎች በቃ በሰኞ ላይ በተለያየ ነገር ባለሙያዎችን፣ አነቃቂ ሰዎችን፣ የቢዝነስ ሰዎች ብቻ ህይወታችንን ሳምንታችንን ጥሩ ሊያደርጉ የሚችሉ ሀሳቦች፣ መንገዶች ከራሳቸው ልምድና ተሞክሮ የሚያጋሩ ሰዎችንም አቀርብበት ነበርና ጥሩ ነበር በወቅቱም አሁንም የምወደው ነገር ነው። ከዛ በኋላ እንግዲህ ሙሉ ለሙሉ ነው የዩቲዩብ ቻናሉ ላይ ብዙ መስራት ስላቆምኩኝ ነው አንድ ላይ የቆመው። አሁን ስመለስ ደግሞ አዲስ ይዘት አቀራረብ ይዤ በመጣም እውነት ለመናገር በቃ ደማቅ ሰኞ ላይ ሊተላለፉ የሚችሉ አይነት መልእክቶችን በሌላ ቅርጽ ይዤ እንደመጣሁ ነው እንጂ ብዙ አዲስ ነገር ስሙ ነው ላይኖር የሚችለው እንጂ አዲስ ይሆናል ብዬ አላስብም። ግን ሁላችንም አሁን አይታችሁ ከሆነ ሞቲቬሽን ወይም አነቃቂ ንግግር የሚያደርጉ ሰዎች ሁሉም በየራሳቸው መልኩ የተለያየ አቀራረብ አላቸው። በጣም ጠንከር ብለው ተነሳ ይሄን አድርግ የሚሉ ሰዎች አሉ። ለዘብ ብለው ደግሞ መንገድ ጥሩ ሀሳብ የሚጠቁሙ መንገድ የሚያሳዩ እንደዚህ ያሉ። እኔ ደግሞ በእኔ አቀራረብ ለኔ የሚመች የነበረው በስሜት የተሞላ
ስስቅም ስቄ ሳዝንም አዝኜ ሳለቅስም አልቅሼ በደንብ በቃ ንዴትም ቢሆን እዚች እንደምንም ብዬ በራሴ ስሜት የምወጣውን አይነት ነገር ነበር ወደ እናንተ የማቀርበው። ለእኔ የጠቀመኝን ወይም እኔን የጎዳኝን አይነት ነገሮች ናቸውና ያ ስለነበረ ሞቲቬሽን አሁን ላይ በጣም ብዙ ሰዎች ሰርተውት በተለያየ መልኩ በጣም ሞቲቬት የሚያደርጉ እኔም የማያቸው የነበሩ አገር ውስጥ አሁን ሲመስለኝ እንደውም ተቀዛቅዟል እሱ ፍላጎት። ምናልባት ሰውም ያው ቅሬታ ይቀርብበታል። ሞቲቬሽን በራሱ ሞቲቬሽን ጊዜያዊ መነቃቃት ነው፣ ዘላቂ ነገር አይሆንም የሚሉ ሰዎች አሉ። ከዛ አንጻር ይሁን ብዙ ስለበዛ ይሁን አላውቅም እንጂ በጣም አሁን ሰዎች የመሰልቸት ያንን ፕሮግራም የማየት ፍላጎትም የላቸውም። በአብዛኛው ይሄ አነቃቂ ንግግሮችን ምናምን ብዙ ሰዎች ሲያዩ አላይም። አሁን ላይ ብዙም ሲደረጉም አላይም። እንደዚህ አይነት ነገሮች መድረኮች ተዘጋጅተው ስልጠናዎች አይነት ነገር ነበሩ። ስልጠና አይደለም ይሄኛው። በእርግጥ ሞቲቬት ማድረግ ማነቃቃት፣ መልካም ሀሳብ መዝራት ነው። ግን ሀሳብ አይቀርም፣ ጥሩ ነገር ማቅረብ፣ ማነቃቃት፣ መልካም ሀሳብ መዝራት፣ መነጋገሪያ ርዕስ መስጠት፣ እንድንወያይ ትኩረት እንድናደርግ ለራሳችን ጊዜ እንድንሰጥ የሚያደርጉ ሀሳቦች አሁንም ይመጣሉ። በየትኛውም ቦታ የትኛውም ዩቲዩብ ቻናል ላይ በሉት ሚኒስትሪ ሚዲያ፣ ቴሌቪዥን፣ ሬዲዮም የትም ቦታ ግን ቅርጹ ለወጥ ስላለ ከምንም ነገር ተነስተን ከተማርን አሃ ብለን ከነቃን ፊልሞች አብዛኛው የሆነ መልእክት ይኖራቸዋል። ከነዛ መልእክቶች ሀሳብ እንወስዳለን። የሚያነቃቃንን ያነቃቃናል፣ የሚያስተምረን ያስተምረናል። ሞቲቬሽንም እንደዛው አይነት ነገር ነው የነበረው። አሁን ቅርጹን ተቀይሮ በተለያየ አቀራረብ አሁንም ቢሆን ሰዎች ይሰሩታል። ቀጥታ አነቃቂ ንግግር የሚለው በብዛት ባይኖርም ብቻ ደማቅ ሰኞ ከዛ ይዘት የመነጨ ነበርና ከዚህ በኋላም ያው ደማቅ ሰኞ ብዬ ባልሰራውም ግን እዚህ ላይ የሚተላለፉ የነበሩ መልእክቶች ይተላለፉበታል ብዬ አስባለሁ። እንግዲህ ይቀጥላል ወይ የሚለው ላይ እዚህ ጋር ጥያቄ መጣ ማለት ነው፣ ወይም መልሱን ሰጠሁ ማለት ነው። የመቀጠል ደማቅ ሰኞ ተብሎ የመቀጠል ሀሳብ የለኝም። እንደዛ አልቀጥለውም። ግን ውስጡ የሚካተቱ የነበሩት ነገሮች ግን በተለየ ቅርጽ ተመልሰው መምጣታቸው አይቀርም። ወዲህ ማልን ወዲያ ከማስተማር፣ ከማዝናናት፣ ከማሳወቅ፣ ከማነቃቃት መልእክቶቻችን ከዛ ብዙ ይርቃሉ ብዬ አላስብም። ሌላ ጥያቄ እዚህ ላይ የነበረው ጥያቄ መጀመሪያ ስትጀምሩት የማሳደግ ሀሳብ ነበራችሁ ወይ የሚል ነበር። መጀመሪያ ደማቅ ሰኞ ሲጀመር እኔ ብቻዬን መጥቼ ማወራበት የራሴ መድረክ ለማድረግ ነበር። ከዛ በኋላ ግን ሳየው አንደኛ በጣም ለረጅም ጊዜ ፕሮግራሙ መሄድ ካለበት ሌሎች ሰዎችም ተሞክረው መሳተፍ አለበት። ምክንያቱም የኔ ብቻውን በቂ አይደለም። በየሳምንቱ ከ6 ወር ሙሉ ላወራው 1 ዓመት ሙሉ ላወራው የምችል ተሞክሮም በግሌ የለኝም። ካነበብኳቸው መጽሐፍትም የተወሰኑ ነገሮች የማጋራበትም ነገር ነበር። ግን ከኔ ከአንድ ሰው ሲሰማ በጣም የመመከር ምነው ምክር አበዛሽ ምናምን የሚል አይነት ጥያቄዎችም ነበሩበት። ስለዚህ እስቲ ሌሎች ባለሙያዎች ደግሞ እንጥራ፣ ብዙ ሰው የሚጠይቅ ነበር። እስቲ ሌላ ሰው ጋብዙልን፣ እንደዛም አድርገን ሞክረነዋል። ያው ረጅም ጊዜ ስለሆነ ነው እንጂ በደንብ ማስታወሳቸው ብዙ ነገሮች ነበሩት እዛ ላይ። ግን ቢሆንም ዋናው ነገር በጊዜ ሂደት በተመልካቾች ፍላጎት እያሳደግነው እየቀየርነው ምናምን የሚሄድ ፍላጎትም እኛም ጋር ጥረት ነበረ። በደንብ ሰፊ ማድረግም እንደ የ21 ቀን ሀቢት መለማመጃ እንደው የሆነ አንድ ቦታ ሰብሰብ ብሎ ትንሽ ቀናት አብሮ አሳልፎ እንደ ትሬኒንግም የማድረግ ፍላጎት ነበረን። ግን በተለያዩ ምክንያቶች ያንን ማድረግ አልተቻለም እና ባለበት ብሎ እየሰራ ነው ቆይተን ነበር። ግን ቢያድግ በደንብ ሊያድግ የሚችል ሀሳብ ነበረ። ሌሎች ሰዎችም ደግሞ እንደዛ አድርገው ሲሰሩት አይተናል እና ቆንጆ ነበረ። ሌሎች ሰዎች ተሳክቶላቸዋል። ምናልባት እኛ ያልሞላ ነው አንድ ክፍተት ነበር ማለት ነው። አልሆነም፣ ባሰብነው ወደዛ አይነት ቅርጽ መቀየር አልቻልንም። ሰዎች ምን አትርፈውበታል፣ አንቺስ ምን አትርፈሽበታል የሚል ጥያቄ ደግሞ ተጠይቄ ነበረ። እንግዲህ ሰዎች ምን አትርፈውበታል የምለው በአስተያየቶቻቸው ነው የማየው። ያንን በተለይ አሁን መጥተው ይደግ ይመለስ ተመልሶ ይምጣ ሲሉ ጠቅሟቸው ነበር ማለት ነው ብዬ አስባለሁ። ግን ለእኔ ግን እንደ መተንፈሻ ነበረ። አንዳንድ ነገሮች ራሳችሁ ስለ ኤክስፒሪየንስ ስላደረጋችሁት ስለመጣ እናንተ ስለኖራችሁት ብቻ አይደለም። የራሴ ሲሆን በቃ ፍንቅል አድርጎ እስኪያስለቅሰኝ ወይ በጣም በንዴት በስሜት እስክናገር ድረስ መጥቼ አውርቼ አውቃለሁ። መተንፈሻዬ ነው። እንማማርበት ያንካ ሰዎችን ያስተምር ብዬ ስለነበረ
ሀሳብ ማስተላለፊያ መድረኬ ነበር ለኔ። በጣም መተንፈሻዬ ነበር። በጣም እኔም እወደው ነበረ። እኔ ያንን ተጠቅሜበታለሁ። ሰዎች ከሚሰጡኝ አስተያየት ደግሞ ተጠቅመውበታል ብዬ አስባለሁ። እንግዲህ ለእኔም ኮኔክት አደርግበት ነበረ፣ ወይም ስሜት ለስሜት በጣም ብዙ ሰዎች አሁን ይቅር ብያለሁ የሚለው ቪዲዮ በጣም ብዙ ሰው ጋር ደርሶ ነበረ። አሁንም ድረስ የሚገርማቸው ዛሬም ድረስ ቅርብ ቀን ድረስ ምን ሆነሽ ነው ስታለቅሽ አይተንሽ ምናምን ሲሉኝ ምን የት ብዬ ስል እንደዚህ ይቅር ብያለሁ ብለሽ ሲሉኝ በቃ ስቅ ያለው የዛሬ 5 ዓመት ነው ይሄ ምናምን ብዬ ስቅ ያለው በቃ ድንገት ዛሬ ያየው ሰው ዛሬ የሆነ ነገር ሊመስለው ይችላል። ብቻ እኔ ግን መተንፈሻዬ ነበረ። በቃ የእውነት ስሜቴን ተናግሬ የሚወጣልኝ ንዴቴንም ቅሬታዬንም ሌሎች ሰዎች ላይ ደግሞ ሲፈጠር ያየሁትና ቅር ያለም ነገር መጥቼ እዚህ ጋር ማጋራበት መተንፈሻዬ ነበር። ለእኔ እሱን ጠቅሞኛል፣ እንደ ቴራፒ በሉት። ከዛ ደግሞ ሰዎች ከስር ኮሜንት ላይ የኔም ሀሳብ ይሄ ነበር፣ እኔም እንደዚህ ገጥሞኝ ነበር እንደዚህ ሲሉኝ፣ በአካል ሲያገኙኝ ያን ያልሽው ነገር ጠቅሞኛል ሲሉኝ በጣም 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 ደስ ይለኝ ነበር። የእውነት እሱም በጣም የምወደው ነገር ነበረ። ከዛ ሌላ እንግዲህ ደማቅ ሰኞ ላይ በተጋሩ ስሜቶች በተነሱ ሀሳቦች እኔ ዛሬ ላይ ከዚህ በኋላ ልሰራ ለምፈልጋቸው ነገሮች ወይም ይዘቶች ያው መጽሐፍን ብጽፍ ኮንተንት ወይም ግብአት ነገር ያስፈልገዋል። ኮንተንት ነው እሱም ራሱ። ከዚህ በኋላ ለምሰራቸው ነገሮች እንዳነብ አበረታቶኛል። ሌላው ትልቁ ጥቅሜ ለእኔ እሱ ነበረ። የሆነ ነገር ለእናንተ ላወራ ስመጣ ትንሽም ብትሆን ካገኘው ኢንተርኔት ላይ ቶሎ ፈጠን ባለ ቪዲዮዎች ያለው ጉግል አደርጋለሁ፣ ወይም ደግሞ የተሰሩ ፊልሞች ካሉ እዛ ላይ አያለው። መጽሐፍቶች በትንሹም ቢሆን ማንበብ ገለጥ ገለጥ አድርጌ ይሄ አነቃቂ የምንላቸው ብቻ ሳይሆን ማነቃቃት ሳይሆን የላይፍ ስኪል የህይወት ልምድ ተሞክሮን የሚያሳድጉ የህይወት ዘይቤን የሚያሻሽሉ አይነት መጽሐፍቶች፣ እውቀትን ባጭሩ ልታገኙባቸው የምትችሏቸውን አይነት መጽሐፍቶች እንዳነብ እንዳገላብጥ ጠቅሞኛል። ከዛ በእርግጥ ብዙ ሁልጊዜ ሳነባችሁ ብዙ እንደማላቅ ነው የሚገባኝ። ወይ ይሄንን ነገር ቀድሜ አግኝቼ ቢሆን ኖሮ እላለሁ። ከተናገርኩ ካወራው በኋላ ምናልባት ቪዲዮዎቹን ወይ መጽሐፎቹን ሳገኝ ብዙ ለካ ላጋራችሁ የምፈልገው ነገር ነበር እላለሁ። ግን አሁንም ቢሆን ከዚህ በኋላ ደማቅ ሰኞ ብዬ ፕሮግራም ባልሰራም ከዚህ በኋላ ልሰራቸው ባሰብኳቸው ኮንተንቶች ወይም ይዘቶች በደማቅ ሰኞ የተላለፉ የነበሩ ስሜትን የሚነኩ እውቀትን የሚጨምሩ የሚያነቃቁ የሚያበረታቱ የመነጋገሪያ ርዕስ የሚያቀብሉ ፕሮግራሞችን ሀሳቦችን ይዘቶችን ቀየር አድርጌ ይዤላችሁ እመጣለሁ። ለማንኛውም ዛሬ በአጋጣሚ ቀኑ ስለሆነ በሰኞ ቀን ስለሆነ በዚህ ላይ የተጠየኳቸውን ጥያቄዎች ልመልስላችሁ ብዬ ነው። አመሰግናለሁ አብራችሁኝ ስለሆናችሁ። እችን ሳምንት ትንሽ የዩቲዩብ ቻናል እናንቀሳቅሰውና ከዛ በኋላ አጓጊ ስራዎች አሉኝ ብያቸዋለሁ። ወደ እነሱ እንገባለን። አመሰግናችኋለሁ። በያላችሁበት እወዳችኋለሁ። አሁንም በመጣሁ ቁጥር እንደ አዲስ እያበረታታችሁኝ ያላችሁትን በሙሉ ፈጣሪ አክብርልኝ። መልካም ሳምንት፣ ደማቅ ሰኞ ይሁንላችሁ። ሰላም ሁኑልኝ።